የዚህ ቻናል ተከታታዮች ዛሬ ላይ የምናየው ኳንቲቴቲቭ ላይ ሬሽዮ ኤንድ ፕሮፖርሽን እንዴት እንሰራለን የሚለውን ነው። በዋናነት እዚህ ላይ የምናየው ምንድነው ሬሽዮ ከተሰጠን ሬሽዮን ወደ አክቹዋል ናምበር የምንቀይረው እንዴት ነው የሚለውንም እዛው የምናየው ይሆናል። በዋናነት እዚህ ላይ የምናየው ምንድነው ሬሽዮ የምንለው የትኛውን ነው የሚለው የመጀመሪያው እይታችን ይሆናል ማለት ነው። ሶ ሬሽዮ የሚቀመጠው ምንድነው? በዋናነት ሲቀመጥ ኤ ኮለን ቢ ካል ይሄ ኤ ሬሽዮ ኦፍ ቢ ካለ አንድ ሬሽዮ እያስቀመጥን ነው ማለት ነው። ኤም ኤን ካል ሁለተኛ ሬሽዮ እያስቀመጥን ነው ማለት ነው። በዋናነት ከዚህ ታች የምታዩት ምንድነው እዚህ ላይ ለማስቀመጥ ተሞክሯል። ስለዚህ ይሄ በዚህ ፎርም ከተቀመጠ ሬሽዮ ነው በዋናነት የፎርሙላው ነው። ሶ ወደ አክቹዋል ቁጥር እንዴት እንቀይረዋለን ሬሽዮን የሚባል ከሆነ እንግዲህ ኮመን የሆነ መልቲፕላየር ኬ መጠቀም ነው የሚለው እዚህኛው ላይ። ስለዚህ ኬ የሚባለው የትኛው ነው? ስለዚህ ለምሳሌ እዚህ ላይ የተሰጠን ኤ እና የኤ እና የቢ ሬሽዮ ስንት ተሰጥቶናል? በዋናነት 2 ለ3 ተሰጥቶናል። 2 ለ3 ከተሰጠን በዋናነት 2 ማለት ምንድነው? 2 ሲካፈል ለ3 እንደማለት ነው በዋናነት። ኤም ኤን ደግሞ ስንት ተሰጥቷል? ኤም ለኤን ስንት ተሰጥቷል? 2/3 ተሰጥቷል። ስለዚህ በዋናነት እንዴት ነው እሱን እንትን የምንለው ከተባለ ምን ጊዜም ቢሆን ኬን የጋራ አድርገን ለማን እንሰጠዋለን? ለቁጥሩ እንሰጠዋለን ማለት ነው። እሱ ማለት ምን ማለት ነው? እንግዲህ 2/3 ከተሰጠ ኤቢም የኤ እና የቢ ሬሽዮ 2/3 ተሰጥቷል። የኤም እና ኤን 2/3 ከተሰጠ ኤም እና ኤን እዚህ ላይ ተሰጥቶታል። ኤ እና ቢ እዚህ ላይ ተሰጥቶታል። ስለዚህ ኮመን መልቲፕላየር ሲጠቀም እንዴት ነው ለማን ነው የሚሰጠው? ኤ የሚባለው የትኛው ነው? 2 ናት ቢ የምትባለው። ስለዚህ ለዚህኛይት ኬን እንሰጠዋለን፣ ለዚህኛይት ኬን እንሰጠዋለን። ያ ማለት 2 ኬ ይሆናል ማን ኤ ማለት ነው። ቢ ደግሞ ስንት ይሆናል ማለት ነው? 3 ኬ ይሆናል ማለት ነው። ይሄ የማን ነው? የኤ ነው። ይሄ ደግሞ የማን ነው ማለት ነው? የቢ ነው ማለት ነው። ለምን? ኤ ማለት ማናት? ይቺ ኤ ስለሆነች ይቺኛይት ደግሞ ቢ ስለሆነች፣ ስለዚህ ኤ እና ቢ የተሰጠን ስለሆነ ለዚህኛው ኤም እና ኤን ስንሰጠው ለኤም ኬን ብንሰጠው ለኤን ኬን ብንሰጠው፣ ስለዚህ ኤም ምን ይሆናል? ዚኳልስቱ 2 ኬ ይሆናል። ኤን ዚኳልስቱ ምን ይሆናል ማለት ነው? 3 ኬ ይሆናል ማለት ነው በዋናነት። ሶ አዝ ኤግዛምፕል እንውሰድና ኤግዛምፕሉን እስኪ እንየው። በዋናነት ኤግዛምፕሉ የትኛው ነው? ኤግዛምፕል የምናየው በዋናነት ለምሳሌ እዚህኛው ላይ ስናየው በዋናነት ለምሳሌ የተሰጠን ሬሽዮ ምንድነው? ኬ የተሰጠን ስንት ነው? 5 ተሰጥቶናል በዋናነት። ስለዚህ የተሰጠን ደግሞ የኤ እና የቢ ነው። ሶ የኤ እና የቢ ሬሽዮ ደግሞ ስንት ተሰጥቶናል? 2 ለ3 ተሰጥቶናል። ለ2 ለ3 ከተሰጠን በዋናነት ኬን የምንጠቀመው ከሆነ ኤ ማለት ምን ይሆናል ማለት ነው? 2 ሲባዛ በ5 ይሆናል ማለት ነው። ቢ ማለት ደግሞ ስንት ይሆናል ማለት ነው? 3 ሲባዛ በስንት ይሆናል ማለት ነው? በ5 ይሆናል ማለት ነው። ይሄ 15 ይመጣል፣ ይሄኛው 10 ይሆናል ማለት ነው። ስለዚህ በዋናነት እዚህ ላይ የምናየው ምንድነው የተሰጠን ቁጥር 2 ለ3 የተባለው እኩል ነው ከማን ጋር እኩል ሆነ ማለት ነው? ከ10 15ኛ ጋር እኩል ሆነ ማለት ነው። በዋናነት እዚህ ላይ የሚያስቀምጠው እሱን ነው በዋናነት። ሶ ቼክ ስናደርገው ይሄን ነው። ስለዚህ 10 15ኛ ከማን ጋር እኩል ነው? ከ2/3። አሁን እንዴት ነው ቼክ የምናደርገው ከተባለ እንግዲህ እሱን ነው ኮመን መልቲፕላየሩን ብናነሰው ቼክ ማድረግ እንችላለን።
ወይም ደግሞ ይሄ 3 ሊሰጠን የሚችል ይሄኛው 3 ሊሰጠን የሚችል ይሄን በ5 ብናደርገው 3 ይሰጠናል። ይሄን በ5 ብናደርገው 2 ይሰጠናል። ስለዚህ በዋናነት 2/3 ከማን ጋር እኩል ነው? ከ2/3 ጋር እኩል ነው የሚለውን ለማየት እንሞክራለን ማለት ነው። ዘን ኔክስት ላይ ይሄኛው እንግዲህ ሬሾ እንዴት እንሰራለን፣ በተለይ ሬሾ ፎርሙላው ምንድነው የሚለውን ለመረዳት ያክል በቀላሉ እንዴት መረዳት እንችላለን የሚለውን ማየት ከቻል እንደ ሌላው ምንድነው እንዴት ነው ዲቫይዲንግ ኳንቲቲ ኢን ኤ ሬሾ የሚለውን የምናየው ነው። ስለዚህ እንግዲህ ያ ማለት ዲቫይዲንግ ኳንቲቲ ኢን ኤ ሬሾ ስንለው ቶታል ቫልዩ አለ። እንግዲህ ሁለት ፓርቶች አሉ፣ ፈርስት ፓርት እና ሰከንድ ፓርት የምንለው። ስለዚህ እነሱ እንዴት ማግኘት እንችላለን፣ ቶታል ፓርቱ እንዴት ማግኘት እንችላለን ነው። ስለዚህ የተሰጠን ምን ጊዜም ቢሆን ሬሾ ሲሰጠን እዚህኛው ላይ የኤ እና የቢ ነው ሊሰጠን የሚችለው። ስለዚህ ኤ እና ኤ ሬሾ ቢ ከተሰጠን ለምሳሌ የተሰጠን 2/3 ነው። ስለዚህ እዚህኛው ላይ የተሰጠን 2/3 ሬሾ ከተሰጠን እንግዲህ በዋናነት እንዴት ነው ፈርስት ፓርቱና ሰከንድ ፓርቱን የምናገኘው የሚለው ማየት ነው። ስለዚህ ምንጊዜም ቢሆን ቶታል ማለት ምንድነው? ቶታሉ የምንፈልገው ቶታል የሬሾ ድምር ነው የሚሆነው። ስለዚህ 2 ሲደመር 3 ምንጊዜም ቢሆን ስንት ነው ማለት ነው? 5 ነው ማለት ነው። ስለዚህ ፈርስት ፓርቱም ሲፈለግ በዚህ ነው፣ ሰከንድ ፓርቱም ሲፈለግ። ስለዚህ ፈርስት ፓርት ማለት እንዴት ካልኩሌት እናደርጋለን ብለን የምናስብ ከሆነ የመጀመሪያው ምንድነው? ፎርሙላው ነው። ፈርስት ፓርት ማለት ኤ ኦቨር ኤ ፕላስ ቢ ሲባዛ በስንት ነው? በቶታል ነው። ስለዚህ ቶታል የሚባለው መጀመሪያ የተሰጠን ጊቭን አለ። ቶታል የተባለው ስንት ተሰጥቶናል? 100 ተሰጥቶናል። ስለዚህ ይሄንን ምን እናደርጋለን? እንጠቀማለን ማለት ለማን? ለዚህኛው። ስለዚህ በምን መልኩ ነው የምንጠቀመው የሚለውን በዋናነት እናየዋለን። ስለዚህ እዚህኛው ላይ የምናየው ኤ ሲደመር ቢ ስንት መጥቷል? ይሄኛው 5 መጥቷል። ይሄኛው 100 ተሰጥቶናል። ስለዚህ 100 ከተሰጠን ቀላል ነው ማለት ነው። ኤ ማለት ማን ነው? 2 ተሰጥቶናል። ሲካፈል ኤ ሲደመር ቢ 5 ነው። ይሄ ሲባዛ በስንት ነው የሚሆን? በ100 ነው የሚሆነው። የፈርስት ፓርቱን ስንሰራ ማለት ነው። ፈርስት ፓርቱን ዘን በ5 አንድ ነው። በ5 ስንት ነው የሚሆነው? 20 ነው የሚሆነው። ስለዚህ 20 ሲባዛ በ2 ስንት ይመጣል ማለት ነው? 40። ፈርስት ፓርቱ ስንት ይመጣል? 40። እንግዲህ ፈርስት ፓርት ፈልጉ ከተባለ ሰከንድ ፓርት እዚህ ኳልስቱ ፎርሙላው ምንድነው የሚለው? ቢ ኦቨር ኤ ፕላስ ቢ ሲባዛ በቲ ነው የሚሆነው። ስለዚህ ቢ ማለት ደግሞ ስንት ነው? 3 ነው። 3 ሲካፈል ለ5 ሲባዛ በ100 ነው። ስለዚህ በ5 20 ነው የሚመጣ። ስለዚህ 3 ሲባዛ በ20 ስንት ይመጣል ማለት ነው? 60 ይመጣል ማለት። 60 ማለት ሰከንድ ፓርቱ ነው። ሰከንድ ፓርቱ 60 ይመጣል። ፈርስት ፓርቱ ስንት መጥቷል? ቅድም 40 መጥቷል። ስለዚህ በዛ መልኩ ነው እዚህ ላይ ምን የሚያደርገው የሚሰራው 60 እና ግን አጠቃላይ ፈርስት ፓርቱ ሲደመር ከሰከንድ ፓርቱ ስንት መምጣት አለበት? ቶታሉን መስጠት መቻል አለበት። ቶታል የሚባለው ደግሞ ጊቭን እዚህ ላይ ተሰጥቶናል። ስንት ነው? እዚህ ላይ 100 ተሰጥቶናል። ስለዚህ ፈርስት ፓርቱ ስንት አምጥተናል? እዚህ ላይ 40። ስለዚህ 40 ሲደመር 60 ሰከንድ ፓርቱ ማለት ነው እኩል ነው መምጣት አለበት 100 መምጣት መቻል አለበት። በዚህ መልኩ ምን እናደርጋለን ማለት ነው? ሬሾ መስራት እንችላለን። ዲቫይዲንግ የኳንቲቲ ኢን ሬሾ የሚለውን በዚህ መልኩ መስራት እንችላለን ማለት ነው። እንግዲህ ጋት ኤግዛም ስንፈተን እንግዲህ ፈርስት ፓርቱን እና ሰከንድ ፓርቱን ፈልግ የሚል ነገር ካለ የምንጠቀመው ጀነራል ፎርሙላ በዚህ መልኩ ነው ማለት ነው። ስለዚህ በቀጣይ የምናየው ምንድነው? ሶስተኛው ሂደታችን ምንድነው? ሬሾ ላይ እንድንሰራ የሚያደርገን የሚለውን መረዳት መቻል ነው። ስለዚህ እንዴት ነው መረዳት የምንችለው ከተባለ አንደኛ የተሰጠን ጥያቄ ምን ይመስላል የሚለው ማየት ነው። እንግዲህ ፓርት 3 ወይም 3 ፓርት ሬሾ የተባለ አለ። እሺ ፓርት 3 ፓርት ሬሾ የሚባለው በዋናነት እንዴት ነው የሚሰራው ከተባለ 3 ፓርቶች ይኖሩታል ነው። ኤ ቢ እና ሲ የሚባሉ አሉ። እንግዲህ
እ፣ እንግዲህ ኤን ቢ ሲ የሚባል ካለ እንግዲህ ኤ ቢ ሲ የሚባሉት እንዴት ነው ካልኩሌት እንግዲህ ቅድም ላይ ያየነው ኤግዛምፕል አለ። ፈርስት ፓርት እና ሰከንድ ፓርት ስናሰላ የተጠቀምነውን ነው የምንጠቀመው። እንግዲህ ተጨማሪ ሶስተኛ መጨመር ነው እዚህ ላይ የሚያስቀምጠው። የመጀመር እንግዲህ ቅድም ያየነው ላይ ነው። ፈርስት ፓርት አለ፣ ሰከንድ ፓርት አለ፣ ሰርድ ፓርት አለ የሚለው ነው። ስለዚህ የመጀመሪያው ፓርት ማን ነው? ኤ የተባለው ነው። ሁለተኛው ቢ ነው። ሶስተኛው ሲ ነው። ስለዚህ ኤን ለመስራት ኤ ኦቨር ኤ ፕላስ ቢ ፕላስ ሲ ነው የሚሆነው፣ ሶስት ስለሆኑ ማለት ሲባዛ በቲ ነው የሚሆነው። ቢን ለመስራት ቢ ኦቨር ኤ ፕላስ ቢ ፕላስ ሲ ሲባዛ በቲ ነው የሚሆነው። ያ እያለ ይሄዳል ነው። ሶስቱን ፓርት መፈለግ መቻል እንዴት እንችላለን? ሶስት ፓርት ሲሰጠን ጊቭኑ ምንድን ነው የሚባለው? ሁለት ሶስት አምስት እንደማለት ነው። ስለዚህ ፓርት ሬሾ ለመስራት የነዚህን ድምር ማግኘት መቻል አለብን። የነዚህ ድምር ማለት እንደ ቅድም ዲቫይድ ስናደርግ ፈርስት ፓርት እና ሰከንድ ፓርት እንዳልነው ሁለት ሲደመር ሶስት ሲደመር አምስት ስንት ይሰጠናል? 10 ይሰጠናል። ስለዚህ 10 ማለት ምንድን ነው? በዋናነት ልናካፍለው የምንችለው ወይም ኤ ሲደመር ቢ ሲደመር ሲ የምንለው ነው በዋናነት። ስለዚህ ምንድን ነው የሚሆነው ከተባለ የመጀመሪያው ሁለት ሲካፈል ለ10 ነው የሚሆነው ሲባዛ በስንት ነው? ቲ የተሰጠን ስንት ነው? ቲ ደግሞ 100 ተሰጥቶናል። 100 እንደማለት ነው። ቢ የሚሆነው ምንድነው? 3 ነው የሚሆነው። 3 ሲካፈል ለ10 ነው የሚሆነው። 10 ማለት ኤ ሲደመር ቢ ሲደመር ሲ ማለት ነው። ሲባዛ በስንት ነው የሚሆነው? በ3 ሲባዛ አሚን ሲ እሺ ሲባዛ ሲባዛ በስንት ነው የሚሆነው? በ100 ነው የሚሆነው። ሲ የሚባለው ደግሞ ስንት ነው የሚሆነው? 5 ሲካፈል ለ10 ሲባዛ በ100 ነው የሚሆነው ማለት ነው። ይሄ ማን ነው? ሲ ነው። ይሄ ቢ ነው። ይሄ ኤ ነው ማለት ነው። ሶ በዚህ መልኩ ነው የምንሰራው እንደማለት ነው። በዋናነት ቫልዩን ግን ስንደምረው 100 መምጣት መቻል አለበት የሚለውን ማየት መቻል አለብን። ስለዚህ እንዴት ነው የምንሰራው የሚለውን በዋናነት እንመልከተው። እንግዲህ ይሄን ቪዲዮ ስንመለከተው እንደ መግቢያ ለጋት ያዘጋጀናል ብለን ስለምናስብ ነው። ስለዚህ እንግዲህ ኤ ማለት ምንድነው? ሁለት ሲካፈል ለ10 ሲባዛ በ100 ከሆነ እንግዲህ ሁለት ሲባዛ በ10 ስንት ይሆናል ማለት ነው? 20 ይሆናል ማለት ነው የመጀመሪያው። ቢ ማለት ደግሞ ምንድነው የሚሆነው? 3 ሲካፈል ለ10 ሲባዛ በስንት ነው የሚሆነው? በ100 ከሆነ ስለዚህ ይሄ ስናጣፈው ስንት 3 ሲባዛ በ10 30 ይሆናል ማለት ነው። ሲ ኢዝ ኢኳልስ ቱ ስንት ነው? የሲ ቫልዩ 5 ነው። ስለዚህ 5 ሲካፈል የምናካፍለው ደግሞ ለስንት ነው? ለ10 ነው። የኤቢሲ ድምር ስንት ስለሆነ የነዚህ 10 ማለት 10 እንዴት መጣ ከተባለ ኤ ሲደመር ቢ ሲደመር ሲ ነው። ስለዚህ 2 ሲደመር 3 ሲደመር 5 ማለት ነው 10 የሚሰጠን። ስለዚህ ሲባዛ በስንት ነው የምናደርገው? በ100 እናደርገዋለን። ስለዚህ 5 ሲባዛ በ10 50 ይመጣል ማለት ነው። ስለዚህ አጠቃላይ ስንደምረው ምንድነው የሚሆነው? ከላይ እዚህ ላይ 20 አለን። ስለዚህ 20 ሲደመር እዚህኛው ላይ 30 አለን። 30 ሲደመር እዚህኛው ላይ 50 አለን። 50 ይሄንን ስንደምረው 100 መስጠት መቻል አለበት። ይሄ 100 ከማን ጋር እኩል መምጣት መቻል አለበት? ከጊቭኑ 100 ጋር ምን መምጣት አለበት? ሶ የተሰጠው ሬሽዮ አጠቃላይ 100 ጋር እኩል መሆኑን ማረጋገጥ መቻል አለብን የሚለውን ፎርሙላ በዚህ መልኩ መስራት አለብን። ስለዚህ ኤ 20 ነው፣ ቢ 30 ነው፣ ሲ 50 ነው። አጠቃላይ ግን ምንድነው እነዚህን ስንደምራቸው 100 ይመጣል ማለት ነው። በዚህ መልኩ መስራት እንችላለን።
እሺ በቀጣይ የምናየው እንግዲህ ምንድነው ኢኮቫላንት ሬሽዮ ነው። ኢኮቫላንት የምንለው ምንድነው? በዋናነት እኩል ናቸው አይደሉም የሚለውን ምን ማድረግ መቻል ነው እንትን ማለት ነው። ስለዚህ እዚህ ላይ የምናየው ምንድነው ክሮስ መልቲፕላይ የተባለ አለ። ኤ እና ቢ ሬሽዮ ቢሰጠን ኤ ላይ ቢ የተባለ ሬሽዮ ቢሰጠን ኦኬ ለምሳሌ 2:3 የተባለ ቢሰጠን ከቢሲ ጋር እኩል ነው ወይ ቸክ አድርጉት ብንባል ቢሲ የሚባለው ደግሞ 6:9 ከሚባለው ጋር እኩል ነው ወይ የሚለውም ብናየው በዋናነት ደሚል ሰላም ነው ወይ? አውቀሽ ነው አውቀነ አሪፍ ናታ ዋ እንዴት ብትነርጎ የሚያሳይ አሁን ደግሞ ሌላ እየሞከርኩ እኮ ነው። እሺ እንቀጥላለን። ስለዚህ አሁን እዚህ ላይ የተሰጠን ጊቭኑ ምንድነው? ጊቭኑ የተሰጠን ምንድነው? በዋናነት ኮምፔር ስናደርገው ሬሾውን 2:3 የተባለው እኩል ነው ወይ ቼክ አድርጉት ነው። ከስንት ጋር? ከ6/9 ጋር የሚለውን ነው። በዋናነት እንዴት ነው ይሄን የምንሰራው ከተባለ በዋናነት ይሄን ቼክ የምናደርገው እንዴት ነው ከተባለ የመጀመሪያው የተሰጠንን ጊቭኑን ምን ማድረግ መቻል ነው? ማረጋገጥ መቻል ነው። እዚህኛው ላይ የተሰጠን ምንድነው? የመጀመሪያው ሬሾ 2:3 ነው። ሁለተኛው 6/9 ነው። ይሄ 6/9 ከ10/15 ጋር እኩል ነው ወይ የሚለው እንግዲህ የምናረጋግጠው ምንድነው? አንደኛ ክሮስ መልቲፕላይ የተባለውን ፍራክሽኑን ኮንቨርት በማድረግ ማባዛት መቻል ነው። ስለዚህ ምን ጊዜም ቢሆን የሚባዛው ማን ነው ከተባለ የተሰጠን ነው። ስለዚህ የተሰጠን ማን ነው ከተባለ እንግዲህ ከላይ አሁን የያዝነው ምንድነው? ከላይ የያዝነው ምንድነው? በዋናነት 2:3 የሬሾ የመጀመሪያው ተሰጥቶናል። ከዛ በኋላ የሁለተኛው የተሰጠን ደግሞ 6:9 የተባለ ሬሾ ነው። ስለዚህ ምን ጊዜም ቢሆን ሁለት ከማን ጋር ነው ክሮስ መልቲፕላይ የሚያደርገው? ከ9 ጋር ነው። 2 ሲባዛ በ9 እኩል ነው 3 ሲባዛ በ6 የሚለውን ነው። እዚህ ላይ ኤ ምን ጊዜም ቢሆን ክሮስ የሚያደርገው ከማን ጋር ነው? ከዲ ጋር ነው ጀነራል ፎርሙላው። ሶ ቢ ደግሞ ከማን ጋር ነው? አክቹአሊ ከሲ ጋር ነው ምን የሚያደርገው። ስለዚህ እዚህኛው ላይ ለምሳሌ ኮምፔር ብናደርግ 2 ሲባዛ በ3 የሚል አለ። ምናልባት የተሰጠን እዚህኛው ላይ 2/3 እና 3/5 የተባለ ኮምፔር አድርጉት የሚል ይሄን ኤግዛምፕል ሰጥቶናል። ይሄን ራሱ ቀጥታ ምን ማድረግ እንችላለን? መጠቀም እንችላለን የሚለውን ማየት እንችላለን። ስለዚህ እሱን ኮምፔር ስናደርግ አክቹአሊ ይበልጣል አይበልጥም የሚለውን ለማረጋገጥ ነው። ስለዚህ ምን ጊዜም ቢሆን ጀነራል ፎርሙላችን እዚህ ላይ በተቀመጠው ነው የምንሰራ ማለት ነው፣ እዚህ ሽኝት ላይ። ስለዚህ የተሰጠን ምንድነው? 2:3 ተሰጥቶናል። ሁለተኛው ደግሞ 3:5 ተሰጥቶናል። በዋናነት ይህን ኮምፔር ስናደርገው ይቺ 2 ከማን ጋር ነው የምትባዛ? ከ5 ጋር ነው የምትባዛ። 2 ሲባዛ በ5 እኩል ነው ወይ 3 ሲባዛ ከ3? 3 ማለት ደግሞ ይሄኛው ከዚህኛው ይባዛል ነው። ይሄ የዚህ ውጤት 10 ይመጣል፣ እኩል ነው። ይሄ ደግሞ ስንት ይመጣል? 9 ይመጣል። ስለዚህ 10 ደግሞ ምንድነው ማለት ነው? ግሬተር ዛን ከማን? ከ9 የሚለውን ፕሩፍ ያደርግልናል። እዚህ ላይ እንደምታዩት እዚህኛው 10 መጥቶልናል። 2 ሲባዛ በ5 9 ሲባዛ 3 ሲባዛ በ3 9 መጥቷል። ሶ ምን ጊዜም ቢሆን ኮንክሉዥናችን ሊሆን የሚችለው ምንድነው? 2/3 የሚባለው የመጀመሪያው ማለት ነው። ስለዚህ ይሄኛው የሚወክልልን ማን ነው? ኤ ቢ ነው የሚወክልልን። ይሄ ደግሞ የሚወክልልን ቢ ሲ የተባለውን ነው የሚወክልልን። ስለዚህ ምን ጊዜም ቢሆን ኤ ቢ የሚባለው ይበልጣል ከማን? ከቢ ሲ የሚለው ማረጋገጥ እንችላለን። እዚህኛው ላይ የምናየው እሱን ነው። ለምን 10 ስለሚበልጥ ከማን? ከ9 የሚለውን ያረጋግጥናል። ወይም ደግሞ ይሄኛው ይበልጣል ከማን? ከዚህኛው ከሁለተኛው የሚለውን በዚህ መልኩ ማረጋገጥ እንችላለን። እሺ ይሄም ለጋት ጥያቄ መልስ እንድንሰጥ ምቹ ሁኔታዎችን ይፈጥርልናል ብለን እናስባለን። በቀጣይ የምናየው ምንድነው የሚለውን
እንየውሽ በቀጣይ ደግሞ እንዲው ፕሮፖርሽን ላይ ምን ሊያጋጥመን ይችላል የሚለውን ስናየው እንግዲህ ጀነራል ፎርሙላዎችን ነው አሁን እያየን ያለ ነው። የፕሮፖርሽን ሩል አለን የሚለው ያው የፕሮፖርሽን ክሮስ መልቲፕል ነው። እሱን ያይተነዋል አሁን ያየነውን ነው። እዚህኛው ላይ የምናየው ምንድነው ኤ ከዲ ጋር ቢ ከሲ ጋር ነው። ስለዚህ ኤ የተባለ አለ ይሄ ኤ የተባለ እኩል ነው ወይ የሚለውን ከቢ ወይም ሲ ከተባለ ከዲ ጋር የተሰጠን ካለ ይሄኛው ከዲ ጋር ቢን ደግሞ ከሲ ጋር ነው በዋናነት ክሮስ መልቲፕላይ የሚያደርግ እሱን አሁን ያየነው ነው። ሶ ፕሮፖርሽን ሩሉን እሱን ካየን በዋናነት እስኪ አንድ ኤግዛምፕል እንስጥና እስኪ ይችኛይትን እንስራት በክሮስ መልቲፕል ወይም ደግሞ ፕሮፖርሽናል ሩል ተጠቅመን ይችን እንስራት። በዋናነት ይችን እንዴት ነው የምንሰራት የሚለውን ስናየው አንደኛ የተሰጠን ምንድነው እዚህኛው ላይ 2 3 የተሰጠናል የመጀመሪያው፣ ሁለተኛው የተሰጠን 4 ለ6 ነው። ስለዚህ በዋናነት የትኛው ከየትኛው ይበልጣል የሚለውን ክሮስ ቼክ ማድረግ መቻል አለብን። እሱን ማረጋገጥ መቻል አለብን። ወይስ እኩል ነው ወይ የሚለውን ማረጋገጥ መቻል አለብን ነው። ስለዚህ ይቺ 2 ከ6 ጋር ትባዛለች ነው። ይቺ 3 ከ4 ጋር ትባዛለች ነው። 2 ሲባዛ በ6 እኩል ነው ወይ? ማን 3 ሲባዛ በ4 ከሚባለው 2 ሲባዛ በ6 ስንት ነው? 12 እኩል ነው 3 ሲባዛ በ4 12። ስለዚህ 12 ከማን ጋር እኩል ነው? 12። ስለዚህ ምን ጊዜም ቢሆን ማን እኩል ነው ማለት ነው? 2 3 እኩል ነው ከማን ጋር? ከ4 ስድስተኛ ጋር ከሚባለው እኩል ነው ማለት ነው። ለምን 12 እኩል ስለሆነ ከ12 እዚህ ላይ የሚያስቀምጥልን እንግዲህ በዋናነት እሱን ነው። እንግዲህ እዚህኛው ላይ ፕሮፖርሽን እንዴት እንሰራለን? አሁን ሌላው ምንድነው ጋት ኤግዛም ላይ የምንጠየቀው ምንድነው ሚስ ያደረገ ናምበር ፈልጉ ብንባል፣ ለምሳሌ ፕሮፖርሽን ተሰጥቶን አንዱን ቁጥር ፈልጉት ብንባል እንዴት ነው ያን ቁጥር የምንፈልገው የሚለውን እሱን ነው ቼክ የምናደርገው። ለምሳሌ የመጀመሪያ የተሰጠን ምንድነው 3 የተሰጠን ምንድነው የመጀመሪያው 3/5 የተባለ ተሰጥቶናል። 3/5 ማለት ይሄ ነው። ስለዚህ ሁለተኛው ደግሞ እኩል ነው ወይ ከኤክስ 20ኛ። አሁን ይሄ እንዴት ነው የሚሰራው የሚለውን ማየት ነው። ስለዚህ ምን ጊዜም ቢሆን ክሮስ መልቲፕል ነው የምንጠቀመው። ክሮስ መልቲፕል የሚባለው እሱን ነው። ስለዚህ ማን ከማን ነው የምናባዘው ከተባለ 3 ምን ጊዜም ቢሆን ከ20 ጋር 5 የምትባዘው ከማን ጋር ነው? ከኤክስ ጋር ነው ማለት ነው። ስለዚህ እዚህኛው ላይ የሚያባዘው ምንድነው 3 ሲባዛ ይላል። እዚህኛው ላይ ሲባዛ ይሄ 3 ሲባዛ በ20 እዚያኛው ላይ እኩል ነው 5 ኤክስ ማለት ነው። ስለዚህ ምን ጊዜም ቢሆን 5 ሲባዛ በኤክስ ማለት ነው ሲካፈል ለ5 ብናደርገው አክቹአሊ ምን ይመጣል ማለት ነው? በ5 1 በ5 4 ማለት ነው። ስለዚህ 3 ሲባዛ በ4 ስንት ይሆናል ማለት ነው? 12 ይመጣል ማለት የኤክስ ቫልዩ በዋናነት። ስለዚህ የተሰጠን ምንድነው ማለት ነው? የተሰጠን ምንድነው 3 4/5 የሚባል አለ። እሺ 3/5 ተብሎ ኤክስ ስንተኛ ነው? 20ኛ ነው የተሰጠን። ስለዚህ የኤክስ ዋጋ ስንት ናት ማለት ነው? አሁን በተገኘው 12 ስንት ሆነች ማለት ነው? 20ኛ ሆነች ማለት ነው። በዚህ መልኩ ምን እናደርገዋለን? እንሰራዋለን ማለት ነው። ስለዚህ የቀጣዩ የጋት ፕሪፓሬሽናችን ምን ይመስላል የሚለውን በዚህ መልኩ ሶልቭ ማድረግ እንችላለን። ይሄኛው እንግዲህ በጣም ቀላል የሚባለው እኛን ሊያዘጋጀን የሚችል ነገር ግን እንዲሁ በዋናነት ምን አይነት ሂደት መሄድ አለብን የሚለውን እንድናይ ያስችለናል። ሾርት ከት ሜትዱ ምንድነው የሚል በጋት ፕሪፓሬሽን ኤ ከቢ ከተሰጠን ሲ ከዲ ከተሰጠን በዋናነት ሚስ የተደረገው እንዴት እናገኘዋለን? በዚህ ፎርሙላ ነው የምናገኘው። ምን ጊዜም ቢሆን ምንድነው ክሮስ መልቲፕላይ ነው የምናገኘው የሚለውን እዚህ ላይ ያው መጨረሻ ላይ 12 እንደተገኘ ያሳስበናል ማለት ነው። ስለዚህ እንዴት ነው ያባዛ ነው ኤ ሲባዛ በዲ ቢ ሲባዛ በሲ የሚለውን ተጠቅመን ምን ማድረግ እንችላለን? ማባዛት እንችላለን። ሚስ የተደረገውን ናምበር ማግኘት እንችላለን። በዋናነት እዚህ ላይ 1 2 ጥያቄ ይመጣል። ያው ከዚህ በፊት
የገጠመ ስለሆነ ማለት ነው። ሌላው ምንድነው ሰርድ ፕሮፖርሽን የተባለ የሬሾ አፈላለግ ነው። ሰርድ ፕሮፖርሽን የምንለው አሁንም ከማን ጋር የተገናኘ ነው? ሚሲንግ ናምበር ካልነው ኤ እና ቢ ተሰጥቷል። ቢ ከማን ጋር? ከኤክስ ጋር እኩል ነው ወይ? ስለዚህ ሶስተኛው ቁጥር ማን ነው? እዚህ ላይ እንደሚታየው ኤ እና ቢ አለ። ቢ ደግሞ ከሲ ጋር ከኤክስ ጋር ነው እዚህ ላይ ያለ። ስለዚህ የሚፈልገው ማን ነው? ኤክስ ነው። ስለዚህ እንዴት ነው የምንሰራው? እሱን ነው። ሰርድ ፕሮፖርሽን እንዴት ይሰራል ከተባለ እንግዲህ ምንጊዜም ቢሆን እንግዲህ እዚህኛው ላይ የምናየው ምንድነው ኤ እና ቢ ተሰጥቶናል። ቢ እና ኤክስ ከተሰጠን ምንጊዜም ቢሆን ኤ የተባዛው ከማን ጋር ነው ማለት ነው? ይህችኛት የተባዛች ከዚች ጋር ነው። ይሄ ደግሞ የተባዛው ከማን ጋር ነው? ከዚህኛው ጋር ነው። ስለዚህ ምንጊዜም ቢሆን ኤ ሲባዛ በኤክስ ኤክስ ነው የሚሰጠን ቅድም በሰራነው መልኩ። ቢ ሲባዛ በቢ ቢ ስኩዌር ነው የሚሆነው። ሶ ኤክስ ኢዝ ኢኳልስ ቱ ምንድነው የሚሆነው? ቢ ስኩዌር ኦቨር ኤ ይሆናል ማለት ነው። ምንጊዜም ቢሆን ይሄንን ጀነራል ፎርሙላ ነው የምንጠቀም ማለት ነው። ስለዚህ በሰርድ ፕሮፖርሽን ላይ ሚስ የተደረገው ሰርድ ፕሮፖርሽን የምንለው እኮ ሌላ ነገር አይደለም። ኤ ቢ ሲ እንደማለት ነው። ይችን አሁን ማን ብለናታል ማለት ነው? በዚህኛው ኮንቴክስት ኤክስ ብለናታል ማለት ነው። ስለዚህ የተፈለገችው ኤክስ ናት ማለት ነው። ስለዚህ ይችን ኤክስ እንዴት እንፈልጋታለን ከተባለ ይሄ ሲባዛ በዚህ ኤክስ ማለት ኤክስ ኢዝ ኢኳልስ ቱ ነው የሚለው የዚህኛው ስኩዌር ቢ ስኩዌር ኦቨር ለማን? ለኤ ማለት ነው። ይችን ነው የምንጠቀም ነው፣ ሌላ ነገር አይደለም። እስኪ ኤግዛምፕል እንየው በዋናነት እንደው እንደ ጀማሪ ሊያዘጋጀን ይችላል ብለን ስለምናስብ ክሮስ መልቲፕላይ አድርገን ያው ጀነራል ፎርሙላው እዚህ ላይ የተቀመጠልን አለ። ስለዚህ እሱን ተጠቅመን ነው እንግዲህ ምን የምናደርግ ማለት ነው የምንሰራ ማለት ነው በዋናነት። እሺ ለምሳሌ 2 ለ4 ተሰጥቶናል። ስለዚህ ይሄ ማለት ምንድነው? 2 4 ሬሾ ኦፍ ኤክስ ነው። ኤክስ እንፈልግ ነው። ስለዚህ ምን ጊዜም ቢሆን ኤክስ ማለት ደግሞ ምንድነው? ቢ ስኩዌር ኦቨር ኤ ማለት ነው። እዚህ ኳልስቱ ቢ ስኩዌር ማለት ማናት? 4 ዘሆል ስኩዌር ኦቨር 2 ማለት ነው። ያ ማለት ስንት ነው? 16 ሲካፈል ለ2 ስንት ነው? 8 ትመጣለች ማለት ነው። በዋናነት በዚህ መልኩ ምን ያደርጋል ማለት ነው? ኤክስን ይፈልጋል ማለት ነው። እንዴት ነው ቼክ የምናደርግን? 8 ስለመሆኑ እንዴት ቼክ እናደርጋለን? እንግዲህ ቼክ የምናደርገው ምንድነው? በሰርድ ፕሮፖርሽን በዋናነት 2 ለ4 ተሰጥቶናል። 2 ለ4 እኩል ነው ብሎናል። ለ4 ኦፍ 8 ማለት ነው። ይሄን ማረጋገጥ ነው። ስለዚህ እንዴት ነው የምናረጋግጠው ከተባለ ይሄን ከዚህኛው ጋር ይሄኛው ከዚህኛው ጋር ምን ማድረግ ነው? እኩል መሆኑ 2 ሲባዛ በ8 እኩል ነው 4 ሲባዛ በ4 እኩል ነው ወይ? 16 እኩል ነው 16 የሚለውን እዚህ ላይ ማረጋገጥ እንችላለን ማለት ነው። ስለዚህ እዚህኛው ላይ በዋናነት ቼክ ማድረግ አለብን። በፍራክሽኑም ኢኳል መሆኑን ማረጋገጥ መቀነስ ነው። ዞሮ ምንም እሱ ላይ እንትን የምንለው ነገር የለው። እሺ በቀጣይ ምንድነው የምናየው ከተባለ እንግዲህ አሁን ላይ እሺ በቀጣይ የምናየው ምንድነው? በቀጣይ የምናየው ምንድነው? ያው በጋታ አጭሩ ፎርሙላ የተሰጠን የምንጠቀመው ምንድነው? ይሄንን መሆኑን ነው የሚያሳየን። ችግር የለውም። ስለዚህ በዛ መልኩ መጠቀም እንችላለን። ሁለተኛው ሜትድ ግን ኤ ኦቨር ቢ ስኩዌር መጠቀም እንችላለን የሚለውንም እዚህ ላይ መጠቀም እንችላለን። ቢ ስኩዌር ኦቨር ኤ ነበረ ከዚህ በፊት የምንጠቀመው፣ ግን ኤ ኦቨር ቢ ስኩዌር ማድረግ እንችላለን የሚለውን እንትን እንላለን። ስለዚህ ምንድነው የምናደርግ? ሌላው ምንድነው ፎርዝ ፕሮፖርሽን የምንለው አለ። እንግዲህ ቅድም ሰርድ ፕሮፖርሽን ሶስተኛውን ቁጥር ነው። ይሄኛው ደግሞ አራተኛውን ቁጥር እንዴት እንፈልጋለን ነው። አራተኛ ቁጥር የሚፈለገው እንዴት ነው ከተባለ በዋናነት አራተኛ ቁጥር የሚባለው ምንድነው? 4 ቫሪያብሎች አሉ ነው። 4 ቫሪያብሎች የሚባሉት እነማን ናቸው? ኤ ቢ የሚባል አለ። ኤ ሬሾ ቢ የሚባል አለ። እኩል ነው ወይ ሲ ኤክስ ካለ እንግዲህ ኤ ቢ ሲ የሚባል አለ። ኤክስ አራተኛው ነው። ስለዚህ እንዴት ነው ጀነራል ፎርሙላው? ኤክስ ማለት እንግዲህ ኤክስን የምንፈልገው
የቢ እና የሲ ብዜት በማን ሲካፈል ነው? በኤ ሲካፈል ነው። ስለዚህ እሱ እንዴት ማድረግ እንችላለን ነው። ስለዚህ የቢ እና የሲ ብዜት ለኤ ስናካፍለው ኤክስን የሚሰጠን ከሆነ እንግዲህ እሱ በክሮስ መልቲፕሌም ያየነው ስለሆነ እሱን መጠቀም እንችላለን። ስለዚህ ቢሲ ኦቨር ኤ ነው ማለት ነው። ምንጊዜም ቢሆን እዚህኛው ላይ የሚያሳየን ምንድን ነው? ይሄኛው ኤ ከኤክስ ጋር ይባዛል፣ ቢ ከሲ ጋር ይባዛል። ስለዚህ ኤ ኤክስ ዚኳልስቱ ምን ይመጣል ማለት ነው? ቢ ኤክስ ይመጣል፣ ቢሲ ይመጣል ማለት ነው። ሶ ቢሲ የሚመጣ ከሆነ ቢሲ ይመጣል ማለት ነው። ኤክስን ለማስቀረት ለኤ ማካፈል ነው፣ ለኤ ማካፈል ነው። እንግዲህ ይሄ ሲጠፋ ኤክስ ዚኳልስቱ ምን ይመጣል ማለት ነው? ቢሲ ኦቨር ኤ ነው የሚመጣ። ምንጊዜም ቢሆን የምንጠቀመው ቢሲ ኦቨር ኤ የተባለ ነው። አራተኛ የቅድሙ ግን ቢ ስኩዌር ኦቨር ኤ ነው የምንጠቀመው ማለት ነው። ሶ እንዴት ነው ይሄን ፕሮፖርሽን የምንጠቀመው የሚለውን በዋናነት እናያለን። ስለዚህ ፕሮፖርሽን ላይ ስናይ በዋናነት እንደው እንደ መግቢያ እንዲሆነን ነው። ሌላ ነገር እንደው በጣም ከባድ ጥያቄዎች መስራት መነሻችን ይሄ ስለሆነ እሱ እንዴት ካልኩሌት ማድረግ እንችላለን የሚለውን ነው። ስለዚህ ጀነራል ፎርሙላው ምን ይላል ከተባለ ቢሲ ኦቨር ኤ ነው። ቢሲ ኦቨር ኤ ማለት ምንድነው? የተሰጠን ቢሲ ማለት ቢ እና ሲ እነዚህ ናቸው። ስለዚህ 4 ሲባዛ በ3 ሲካፈል ለ2 ማለት ነው። 2 ማለት ኤ ስለሆነች ስለዚህ 12 ሲካፈል ለ2 ስንት ይመጣል ማለት ነው? 6 ይመጣል ማለት ነው። ስለዚህ ምን ጊዜም ቢሆን የተሰጠን ምንድነው? 2 ሬሾ ለ4 እኩል ነው 3 ሬሾ ኦፍ ኤክስ ነው የሚለው። ስለዚህ ምን ይመጣል ማለት ነው? 2 ሬሾ ኦፍ 4 እኩል ነው 3 ሬሾ ኦፍ ስንት ይመጣል ማለት ነው? 6 ጋር እኩል ነው። ይሄን ቼክ ማድረግ ይቻላል ነው። ስለዚህ በሁለት አንድ ብታረጉት በሁለት ሁለት ይሆናል ነው። አንድ ሁለተኛ ይመጣል ነው። ሌላ ነገር የለውም። በሶስት አንድ ይመጣል። በሶስት ብታካፍሉት 3 ይመጣል። በሶስት በሁለት ይመጣል ነው። ስለዚህ አንድ ሁለተኛ እኩል ነው ከማን ጋር? ከአንድ ሁለተኛ ጋር የሚለው ማረጋገጥ እንችላለን ብናቃልለው። እሱ ምንም እንትን የለውም። ሶ ይሄኛው አራተኛ ፎርዝ ፕሮፖርሽን እንዴት አድርገን እንትን እንላለን የሚለውን ማየት ነው። ፎርዝ ፕሮፖርሽን እንዴት አድርገን እንፈልጋለን የሚለውን ነው። እሺ ኤግዛምፕል 2 የተቀመጠ አለ። ኤግዛምፕል 2ን እንስራና እስኪ እንየው። ኤግዛምፕል 2 ምን ይለናል የሚለውን ስናየው በዋናነት የተሰጠን ምንድነው? 5/10 ተሰጥቶናል። ስለዚህ 5/10 ማለት 5/10 የሚባል አለ እኩል ነው ከስንት? ከ8 ኤክስ ጋር። ስለዚህ የተፈለገ ኤክስ ከሆነ ኤክስ ማለት ደግሞ ቢሲ ኦቨር 5 ነው። ስለዚህ 10 ሲባዛ በ8 ሲካፈል ለ5 80 ሲካፈል ለ5 ይመጣል ማለት ነው። ስለዚህ